ይህንን አስቢው። መጀመሪያ አንቺ ቴክስት ትልኪያለሽ እና እሱ በደረቀ ንግግር ይመልሳል። የሚያምር ፎቶ ፖስት ታደርጊያለሽ እና እሱ እንዲሁ ባጠገቡ ያልፈዋል። እቅድ ታወጫለሽ፣ እሱ በድንገት ቢዚ ነው እና ስራ በዝቶበታል። ነገር ግን ሌላ ሴት ባጠገቡ ስታልፍ ለትዳር ብቁነት መለኪያ እንደሚወዳደር ወንድ ላጤ ጥርስ በጥርስና ደስተኛ ነው። ይህ የምታውቂውን ይመስላል? ከባድ እውነት ይሄ ነው። አንድ ወንድ እንዲያስተውልሽ ለማድረግ የበለጠ በሞከርሽው ቁጥር በእውነቱ እሱ ላንቺ የሚሰጠው ዋጋ ያነሰ ይሆናል እና የበለጠ ባሳደድሽው ቁጥር እሱ በተቃራኒው አቅጣጫ በፍጥነት ይሮጣል። ነገር ግን ማንኛውንም ወንድ እንዲናፍቅሽ የማድረግ ሚስጥር ማራኪ፣ ጣፋጭ ወይም የበለጠ የሚገኝ ስለመሆን እንዳልሆነ በነግርሽስ? በምትኩ የራሱን የስነ ልቦና ቀስቃሾች በራሱ ላይ ስለመጠቀም እንደሆነ በነግርሽስ? እስከ መጨረሻው አብረሽኝ ቆይ። ምክንያቱም ዛሬ ማሳይሽ ነገር እሱ አሁን ላይ አንቺን ከጓደኝነት በዘለለ ብዙም ባይመለከትሽም እንኳን አጠቃላይ የመሰብ ስርዓቱን ከላይ ወደ ታች ይገለብጣል። ነገሩ እንዲህ ነው። ወንዶች አንቺ እንደምታስቢው ውስብስብ አይደሉም፣ የሚገመቱ ብቻ ናቸው። አንድ አእምሯቸው እንዴት ፍጥረትን፣ ማህበራዊ ማረጋገጫንና የማወቅ ጉጉትን እንደሚያስተናግድ ስትረጂ እሱ ስላንቺ ማሰብ ማቆም እስከሚያቅተው ድረስ እንዴት አለመኖርሽን በጥልቅ እንዲሰሙ ማድረግ እንደምትችይ በትክክል ታውቂያለሽ። እና ይሄ ማታለያ አይደለም። ይሄ ሰው ልጅ ስለልቦና የትስስር ጽንሰ ሀሳብና መሰረታዊ የማህበራዊ ተለዋዋጭነት ነው። ማንኛውንም ወንድ አንቺን እንዲናፍቅ የሚያደርጉትን 10ን የስነልቦና ስልቶች ከፋፍለን እንመልከት እና በትክክል እሱ አሁን ላይ ለአንቺ ፍላጎቱ ባይኖረውም እንኳን። ስልት 1 አስደንጋጭ ሁኔታ፣ ያለ ማስጠንቀቂያ ጥፊ። ብዙ ሴቶች አንድ ወንድ እንዲያስተውላቸው ለማድረግ ከሁሉም የተሻለው መንገድ መታየታቸውን፣ መገኘታቸውን መቀጠሉ እንደሆነ ያስባሉ። የበለጠ ቴክስት ብልክለት፣ የበለጠ ካሞገስኩት ወይም የበለጠ የሚገኘውን ከቆየው ውሎ እያደር ዋጋዬን ያያል። ትልቅ ስህተት። ለእሱ አእምሮ የማያቋርጥ ትኩረት ልክ እንደ ማጀቢያ ሙዚቃ ነው። እንዲሁ ከበስተጀርባው ይደበዝዛል። ካሁን በኋላ ከምንም እንኳን አይቆጥሩም። ስለዚህ ማስተካከያው ምንድን ነው? የመቋረጥ ሁኔታን ትፈጥራለሽ፣ ትጠፊያለሽ። የጽሁፍ መልእክት መላክ አቁሚ። በተለምዶ የሱን ስቶሪዎች መመልከት አቁሚ። በፖስቱ ላይ ላይክ ማዝነብ አቁሚ። በሚደብረው ጊዜ የሚሄድበት መዝናኛ መሆን አቁሚ። አንድ ወንድ መኖርሽን ሲለምደው ቦታ ባይሰጠውም እንኳን የአንቺ ድንገተኛ መጥፋት ስለ ልቦና ክፍተትን ይፈጥራል። አእምሮ በትክክል የጎደለውን ይመዘግባል። እሱ ላያምነው ላይቀበለው ይችላል። ነገር ግን ለምንድን ነው ከአሁን በኋላ በዙሪያ የሌለችው ብሎ ይገርማል። ይህ እሱን ስለ መቅጣት አይደለም። አእምሮ ያለመኖርሽን እንቆቅልሽ እንዲያሳድድ ስለመፍቀድ ነው። እና ሎቶ ይሄ ነው የማወቅ ጉጉት፣ የመሳብና የመማረክ የመጀመሪያው ደረጃ ነው። ስልት 2 ማህበራዊ ማረጋገጫ። ሌሎች ስራው እንዲሰሩ አድርጊ። አንድ ወንድ እንዲናፍቅሽ ለማድረግ ከፈለግሽ ከመጠን በላይ ወደ እሱ ዓለም መግባት አቁሚ እና ዓለም በአንቺ ዙሪያ እንደምትሽከረከር ማሳየት ጀምሪ። ወንዶች ተፎካካሪ ፍጥረታት ናቸው፣ ግድ የሌላቸው የሚመስሉትም እንኳን። ሌሎች ሰዎች በተለይም ሌሎች ወንዶች ዋጋ እንደሚሰጡሽ ሲመለከት ያ ምቹ ያልሆነ ጥያቄን ያስነሳል። ቆይ ያላስተዋልኩት ያመለጠኝ ነገር አለ? ይህ እንዴት መጠቀም ትችላለሽ? ዘና እንደምትይበት እንደምትደሰችበት ያሉ እውነተኛ የቡድን ወይም የማህበራዊ ሀብቶችን ተካፋይ። ግን ለይስሙላ አታድርጊው። ተፈጥሯዊ መሆን አለበት። የተሟላና በማህበራዊ ግንኙነት የነቃ ህይወት እንዳለሽ ግልጽ አድርጊ። ውጤቱ እሱ ራሱ በአንቺ መኖር ከሚደሰቱ ሰዎች ጋር ማወዳደር ይጀምራል። በድንገት ትኩረትሽ እንደ ግዴታ ሳይሆን እንደ ሽልማት ሆኖ ይሰማል። ይሄ ግብዣ የምታበዛ ሴትን ህይወት ስለማስመሰል አይደለም። ይሄ ዋጋሽን የሚያንጸባርቅ ማህበራዊ ክበብን በትክክል ስለመገንባት ነው። እና እሱ ያንን ሲመለከት ያ የቅናት ዘርን ይተክላል። አጥፊ የሆነ ሳይሆን አነሳሽ ሆነ። እሷ በሌላ ሰው ማጣት አልፈልግም ብሎ እንዲያስብ የሚያደርገው አይነት። ስልት 3 ራስሽን በአእምሮ ውስጥ ሳሪ። አሁን ስለ ትውስታ ማሰሮች እንነጋገር። እሱን እንዲናፍቅሽ ለማድረግ ከፈለግሽ አንቺ ወደ ሀሳቡ ሾልክሽ ሳትገቢ ቀኑን ማሳለፍ እንዳይችል የአእምሮ ቀስቃሾችን መፍጠር አለብሽ። ይህ ልዩ የሆነ የእርስ በርስ ቀልድ፣ እሱን ብቻ የምጠሪበት ተጫዋች ቅጽል ስም፣ ዘፈን፣ የቴሌቪዥን ሾው ወይም ወደ አንቺ የሚመልስ አንቺን የሚያስታውስ ንግግር ሊሆን ይችላል። እና ስለ ልቦና ይሄ ነው። እሱ በዕለት ተዕለት ህይወት ውስጥ ከእነዚያ ቀስቃሾች ጋር ሲገጣጠም አእምሮ ወዲያውኑ እነሱን ከአንቺ ጋር ያስተሳስራቸዋል። ይህንን እሱ መምረጥ አይችልም። የውስጥ ህሊና ተግባር ነው። እሱ ጠቆር ያለ ማኪያቶ እንዲጠጣ፣ የዘፈን ግጥም እንዲሰማ ወይም አንድ የቴሌቪዥን ሾው እንዲመለከት ትፈልጋለሽ። እና በድንገት እሱ ስለ አንቺ እያሰበ ነው። በዚህ መንገድ ነው በሌለሽበት ጊዜም እንኳን የማትረሳ የምትሆኚው። ስልት 4 ሳታሳውቂ መሻሻል። አንድ ነገር ልገምት። ከዚህ በፊት ለአንድ ወንድ በራሴ ላይ እየሰራው ነበር ብለሽ ተናግረሽ ታውቂ ይሆናል። ምናልባት የአንቺን ማደግና መለወጥ እንዲያስተውል አነቃቂ ጥቅሶችን ፖስት አድርገሽ ስቶሪ አድርገሽ እንኳን ሊሆን ይችላል። ችግሩ ይሄ ነው። መናገር አይሰራም፣ ማሳየት ይሰራል። መስህብ ስለ ማሳወቅ ብቻ አይደለም፣ ስለ ዝምተኛ ማረጋገጫ ነው። እንቅስቃሴ አድርጊ እና አዲሱ ጉልበትሽ በተፈጥሮ እንዲታይ አድርጊ። አዲስ ክህሎትን ተማሪ እና በንግግር ውስጥ እንዲሁ በተለምዶ እንዲነሳ ፍቀጂ። እሱን እየጠበቅሽው እንዳልሆነ እንዲገነዘብ ማህበራዊ ህይወትሽን አስፊ።
እሱ ችላ እያለሽ በሆነበት ጊዜ አንቺ ስትሻሻይ ሲመለከት የእሱን ሁሉንም ነገር እንደገና እንዲያስብ ያስገድደዋል። ራሱን መጠየቅ ይጀምራል። ይህን ሁሉ ጊዜ ማየት ተስኖኝ ነበር? እና በጣም ጥሩ ክፍል ነው። ወንዶች ማጣትን ይጠላሉ። ሌላ ሰው ከሱ በፊት ያንቺን ለውጥ ሊያስተውለው ይችላል የሚለው ሀሳብ ለጥቂት ያመለጠውን ለማስመለስ እስኪያሳደድሽ ድረስ ውስጡን ይከነክነዋል፣ ይበለዋል። ስልት 5 የውጤት ነፃነት። በማንኛውም መንገድ ደህና ሁኚ። ይህ እጅግ ኃይለኛ ነው። ደስታሽን በእሱ ቴክስት መመለስ አለመመለስ፣ ማሽኮርመም አለማሽኮርመም ወይም አንቺን መምረጥ አለመምረጥ ላይ መመስረት ስታቆሚ ታሸንፊያለሽ። ምክንያቱም ወንዶች የውጤት ነፃነትን ወደሚያንጸባርቁ ሴቶች እንደ ማግኘት ይሳባሉ። ትርጉሙ እሱ ቢቆይ ደህና ነሽ፣ እሱ ቢሄድ ደህና ነሽ እና የተሻለው ሰው ቢመጣ በእርግጠኝነት ደህና ነሽ። ይህ ቀዝቃዛ ያደርግሽም እጅግ ሳቢ ያደርግሻል። ለምን? ምክንያቱም እሱ ምንም ከመጠን በላይ ፈላጊነት፣ ምንም ጫና፣ ምንም ችግረኛነት ወይም ተለማማጭነት አይሰማውም። የተረጋጋ በራስ መተማመን ብቻ እና ያንን ጉልበት ስታንጸባርቂ እሱ ከማሳደድ ውጭ ምንም ሊያደርግ አይችልም። ስልት 6 እንደገና የመቅረብ ጥበብ። አብዛኞቹ ሴቶች የገነቡትን ሁሉ የሚያፈርሱት እዚህ ጋር ነው። በጣም በጊዜ ወይም በጣም በተጋነነ ሁኔታ እንደገና በመምጣት ወደኋላ ካልሽ ህይወትሽን ከገነባሽና የማወቅ ጉጉትን ከፈጠርሽ እንዲሁ ወደ እሱ ማህበራዊ ሚዲያ ሄደሽ የጠፋ ሰው በሚል ቴክስት መመለስ አትችይም። ያ አንተን እየጠበቅኩ ነበር እያለ ያስተጋባል። በምትኩ መመለስሽ አጋጣሚ ነገር ግን ዋጋ ያለው ሊመስል ይገባል። አዲስ ስኬትን አካፊ፣ ስለ አንድ ተሞክሮ ፖስት አድርጊ፣ ወይም አለመኖርሽ ውጤታማ መሆኑን በሚያሳይ መንገድ በድንገት ብቅ በይ። ለምሳሌ ናፍቀኸኛል የሚል ቴክስት ከመላክ ይልቅ በምትወጃቸው ተግባራት፣ በጉብኝት ጉዞ፣ በኮንሰርት ወይም በማህበራዊ ዝግጅቶች ላይ ፎቶ ማጋራት ትችላለሽ። ህይወቴ ከአንተ ጋርም ሆነ ያላንተ ወደፊት እየቀጠሉ ነው የሚል ነገር። ለዚህ ስለንቦ ነው የእሱ አለመኖር አንቺን እንዳልሰበረሽ እየተናገርሽ ሳይሆን እያሳየሽ ነው። ቀስ በቀስ እንድታድግ ያድርጉሻል እና ወንዶች ከሄደችበት ጊዜ በላይ ጠንክራ የተመለሰች የምትመስልን ሴት መቋቋም አይችሉም። ስልት 7 ከትኩረት በላይ አክብሮት። ትልቅ እውነታ ይሄ ነው። የአንድ ወንድ አንቺን መናፈቅ ከአክብሮት ጋር ካልተሳሰረ በቀር ምንም ትርጉም የለውም። ብዙ ወንዶች ቁርጠኛ ለመሆን በቂ አክብሮት ሳይኖራቸው መተካት የማይችሉትን ሴቶች ይናፍቃሉ። ስለዚህ እንዴት የሱን ግንዛቤ መቀየር ትችላለሽ? ገደቦች። ለእያንዳንዱ ቴክስት ወዲያውኑ ምላሽ አትስጪ። እንደ መተኪያ ዕቅድ የመጨረሻ ሰዓት መገናኘትን አትቀበይ። ለትኩረት ማግኘት አለመከበርን አትታገሽ። እነዚህን ገደቦች ስታጠናክሪ ጊዜና ጉልበትሽ ከፍተኛ ምንዛሬ እንደሆኑ ታስተምሪዋለሽ እና አንድ ነገር እጥረት ሲኖረው ወይም ብርቅ ሲሆን ምን ይሆናል? ዋጋ ያለው ይሆናል። እዚያም ነው የውጤት ነፃነትና ገደቦች በጋራ ትልቅ ተጽዕኖ የሚፈጥሩት። እሱ አንቺ መናፈቅ ብቻ ሳይሆን ያከብርሻል እና ያ አክብሮት ነው አንቺን መናፈቅን ወደ መጠመድና ባዝ የሚያሸጋግረው። ስልት 8 ራስን ማክበር አማላይ ነው። ሙሉ በሙሉ እውነተኛ ነው። ከመጠን በላይ ፈላጊ ወይም ተስፋ የቆረጠ መሆን መስህብን ለመግደል ፈጣኑ መንገድ ነው። አንድ ወንድ የሴቷ ሙሉ ስሜት በእሱ ቴክስት መልሶ መላክ ላይ ሲመሰረት መረዳት ይችላል እና አንድ ያንን ጉልበት ካሸተተ ማሳደዱ ያበቃል። ነገር ግን ራስሽን በራስን ማክበር ስትይዢ ሁሉም ነገር ይለወጣል። ካም በኋላ ለፍርፋሪ የምትማጸነው ልጅ አይደለሽ። ሙሉ ኬኩ እንደሚገባት የምታውቀው ሴት ነሽ። የአስተሳሰብ ለውጡ ይሄ ነው። እሱ እኔን ይወደኛል ብለሽ እየተገረምሽ እያሰብሽ አይደለም። ጊዜ እንኳን የሚገባው ሰው ነው ብለሽ እየጠየቅሽ ነው። ይህ ስውር አመለካከት ለውጥ ስለ አንቺ የድምፅ ቃናሽ፣ የሰውነት ቋንቋሽና ምርጫዎችሽ ሁሉንም ነገር ይለውጣል። ወንዶች ራሳቸውን ከፍ አድርገው የሚይዙትን ሴቶች ከማሳደድ ጋር የተሳሰሩ ናቸው። ራስን ማክበር እንደ ሽቶ ነው። አንቺ ከሄድሽ በኋላ ለረጅም ጊዜ ይቆያል እና እሱ መዓዛውን መተንፈስ ማቆም አይችልም። ስልት 9 የተሟላ አስተሳሰብ ሰፋ አድርጎ መመልከት። ማንኛውንም ወንድ እንዲናፍቅሽ ለማድረግ የመጨረሻው መንገድ ስለዚህ አንድ ወንድ በጣም ብዙ ማሰብ ማቆም ነው። ተቃራኒ ይመስላል አይደል? ነገር ግን ስለ ልቦና ይሄ ነው። እጥረት ከመጠን በላይ ፈላጊ ወይም ችግረኛ ያደርግሻል። የተሟላ መሆን እጅግ ሳቢ ያደርግሻል። አንቺን በማግኘታቸው እድለኛ የሚሆኑ ስፍር ቁጥር የሌላቸው ወንዶች እንዳሉ በትክክል ስታሚ በአንድ ወንድ ግድ የለሽነት ላይ ከመጠን በላይ ኢንቨስት ማድረግ ታቆሚያለሽ። ያ የኃይል ለውጥ ብቻውን በጣም ጠንካራ ነው። እሱ አንቺ እያሳደድሽ እንዳልሆነ ያስተውላል፣ እንደማትለምኝ ይገነዘባል እና የሚያስገርመው እሱን ያነሰ በፈለግሽው ቁጥር እሱ የበለጠ ይፈልግሻል። ምክንያቱም ወንዶች ያለማቋረጥ የሚዞራቸውን ሴቶች አይናፍቁም። በመሟላት የሚኖሩ በጣም ደምቀው የሚያበሩ እነሱን ማጣት እንደ አሳዛኝ ስሜት የሚሰማቸውን ሴቶች ይናፍቃሉ። ስልት 10 እሱ ሲመለስ ስርዓቱን አትስበሪ። ማንም የማያነሳው ክፍል ይሄ ነው። በስተመጨረሻ ይህንን ስታደርጊ እሱ ተመልሶ ይመጣል። ምናልባት ቀስ ብሎ አይ እንዴት ነበርሽ በሚል ቴክስት ወይም በድፍረት ከግብዣ ጥሪ ጋር። ነገር ግን እውነተኛው ፈተና የእሱ ተመልሶ መምጣት ሳይሆን አንቺ እንዴት ምላሽ እንደምትሰጪ ነው። አብዛኞቹ ሴቶች ይደናገጣሉ እና ወደ ቀድሞ ስርዓት ዞሮ ይመለሳሉ። በቅጽበታዊ ምላሾች ከመጠን በላይ ኢንቨስት በማድረግ በማሳደድና በማረጋገጥ ስርዓቱ ይሰበራል። ትክክለኛው መንገድ ከሱ ጉልበት ጋር መዛመድ ነው። አትብለጩ።
እሱ አልፎ አልፎ ቴክስት ከላከ እንደዛው ምላሽ ስጪ። ጥረትን ኢንቨስት ካደረገ ቀስ በቀስ ጥረቱን አዛምጂ። ነገር ግን ዳግመኛ ኢንቨስት በማድረግ በፍጹም አትብለጭው። ለምን? ምክንያቱም ከሱ በላይ በምትሰጭበት ቅጽበት አንቺን እጅግ ሳቢ ያደረገሽ ጥረት ይጠፋል። እርምጃሽን በተረጋጋ ሁኔታ ቆይ እና እሱ ክፍተቱን ለመዝጋት ማሳደዱን ይቀጥላል። ትልቁ እውነት ለመናፈቅ ዋጋ ያለው መናፈቅ የሚገባው ሰውዬ። ይሄ የዚህ ሁሉ ማዕከል አንድ የማይናወጥ እውነት ነው። አንድ ወንድ እንዲናፍቅሽ ለማድረግ በጣም ውጤታማው መንገድ የእውነት ለመናፈቅ ዋጋ ያለው ሰው መሆን ነው። ይህንን ማስመሰል አትችይም። በአንድ ወይም በሁለት ስልቶች እሱን ልታታልል አትችይም። በውስጥሽ አሁንም ችግረኛ፣ ከመጠን በላይ ፈላጊ ወይም የእሱን ማረጋገጫ የምትጠብቂ ከሆነ እሱ ይሰማዋል። ነገር ግን የራስሽን ህይወት ስትገነቢ፣ ፍላጎትሽን ስታሳድጊ፣ ማህበራዊ ዓለምሽን ስታሰፊና ደረጃሽን ከፍ አድርገሽ ስትይዢ እሷን እንዳያረጋግጣት ወንድ ወደማትፈልግ አይነት ሴት ትቀየራለሽ። እና ተጻራሪ በሚመስል ሁኔታ እንዲህ አይነት ሴትን ነው ወንዶች ማሳደድ ማቆም የማይችሉት። ምክንያቱም እሷ ብርቅ ነች፣ እጥረት ያላት ነች፣ የማትረሳ ነች። ስለዚህ በሚቀጥለው ጊዜ ለእሱ ደግመሽ ቴክስት ለመላክ፣ ለማሳደድ ወይም ለፍርፋሪ ትኩረት ለመለመን ሲፈታተንሽ አቆሚ። ይህንን አስታውሽ። አንድ ወንድ ሁልጊዜ የምትገኝ ሴት አይነፍቅም። ዋጓን የምታውቅ፣ ያለ ፍርሃት የምትሄድና ከበፊቱ ተሻሽላ የምትመለስን ሴት ይናፍቃል። በዚህ መንገድ ነው ግዴለሽነትን ወደ መጠመድና ባዛ የምትለውጩ። ቪዲዮን ከወደዳችሁትና ጠቃሚ ግንዛቤ ካገኛችሁበት ቪዲዮን ላይክ አድርጉ እና ለተጨማሪ አስተማሪ ሳይኮሎጂ ቪዲዮዎች ሰብስክራይብ አድርጉ። እና አስታውሱ፣ ፍቅርን መለመን የለባችሁ። አንድ ወንድ አንቺን እንዴት መያዝ እንዳለበት በምትቀበየው ነገር ታስተምርበልሽ። ግዴለሽነትን መቀበል አቁሚ። አክብሮትን መጠየቅ ጀምሪ እና እሱ እንዴት በፍጥነት አንቺን መናፍቅ እንደሚጀምር ተመልከች። ስለተከታተላችሁኝ አመሰግናለሁ። ሰላም ቆዩልኝ።